ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? አለው እግዚአብሔር ይመስገን። እንግዲህ ቪዲዮ እንዳያችሁት ቅመምዬ የኔ ቆንጆ ከሷ ተሽዬ ልምከራት ብላ ጠርታት ነበር አብሳላት። ግን ደግሞ እንደጠበቀችው አላገኘቻትም። ምንድን ነው ያለችው እሷ? የድሮ አብሳላት ነው የምፈልጋት፣ ከእናንተ ጋር መቀጠል እፈልጋለሁ አለች። እንደዚህ አይነት የሚባል ነገር የለም በነገራችን ላይ መጀመሪያ ሳይና ነገር ፊሊንግ ባታሳይ እንደ ሶስና ሊያቀርቡሽ ይችሉ ነበረ። ማለት እንደ እህት ሊያዩሽ ይችሉ ነበረ። ማለት ምንም ነገር እንትን ጥርጣሬ ሳይኖሯቸው ማለት ነው። አሁን አንቺ ፍቅር ይዞሻል ከሱ ጋራ እሱን መርሳት አልችልም፣ ናፍቆኛል ምናምን እያልሽ ዴቱ ዴ መገናኘት ስታስቢው ራሱ ቅመሟ ጥሩ ነገር ይሰማታል ብለሽ ታስቢያለሽ? ይሄ በጭራሽ የማይሆን ነገር ነው ማለት ነው። በመጀመሪያ ደረጃ ማለት ነው የኔ ውድ ቤተሰቦች አብሳላት ፍቅር አይደለም የያዛት፣ የምሬን እኮ ነው። እልህ ነበር የገባችው። ያው ጅብ በቀደደው ውሻ ይገባል ይባላል አይደለ? ልክ እንደ ሄርሜላ ማለት ነው። ሄርሜላ እንትና ዴቱ ዴ ስትገናኝ ነው ያፈቀረችው። እሷ አፍቅሯት ሳይሆን እሷ ነች ያፈቀረችው። ለምንድን ነው ከሱ ከኤቭሪዴ ሲጣሉ ምናምን ያው ገባች፣ ይኸው በእጇ ጣለችው ማለት ነው። አሁንም የእሷ አመጣቷ እንዲህ ነበረ ያብሳላት ማለት ነው። የመጣችው ለስራ ነበረ፣ ለፕራንክ ነበረ። ፕራንካቸውን ጨረሱ። እንደ ቻናል ከፍቶ ሰጣት አይደለ? እሷ በማግስቱ ነው አፈቅራለሁ ምናምን ለምን ያለች እልህ ውስጥ ገብታ ከቅመሟ ጋራ እልህ ውስጥ ገብታ ከኦዲየንስ ጋራ እልህ ውስጥ ገብታ ነው እንጂ ፍቅር ይዟት አይደለም። ፍቅር እንደዚህ ዝም ብሎ ጉፋን አይደለም የሚይዘው። ይህን አክል ህፃን አይደለንም። እና እንደዚህም አታጃጅያቸው እነሱንም ማለት ነው። እውነትን ከሆነ ማለት ነው አብሳላት መጀመሪያ ይቅርታ ይቀድማል አይደል? ይቅርታ ይቀድማል። ያደረኩት ነገር ሁሉ ተጸጽቻለሁኝ፣ በጣም ይቅርታ ብለሽ ብታውረት። አንቺ እኮ ወዲያውኑ ዘለሽ ወዴት ነው ሄድሽው? ከእናንተ ጋራ አትዝጉኝ፣ ከእናንተ ጋራ መቀጠል እፈልጋለሁን ያልሽው። የምር አሁን ከእሱ ጋር ሁሉ የምትገናኝ ነገር ከሆነ እውነት ፍቅር ከያዝሽ አሁን እንዲያገረሽብሽ ነው እንጂ እንዲለቅሽ አይደለም። እንዲብስብሽ ነው እንደዛ የምታደርጊው ማለት ነው። ደግሞ በጭራሽ የማይሆን ነገር ነው እና የጠበቀችው አይደለም። ቅመምዬ የኔ አስተዋይ የኔ ቆንጆ ማለት ነው የትንሽዬ ትልቅ ለመምከር ነበረ። ሀሳባቸውም ሳይጨርሱ ብሩክ በመሀል መጣ፣ ከቤት አስወጣት። እኔ እሱ ልክ ነው ብዬ ነው የማስበው። ምክንያቱም ነግሯታል ብዙ ነገር የእሷን እንትን ሴት ነች ብሎ ተረድተዋት ወድ አይደለም ይሄ ስሜት አመጣችው ብሎ እንደ ተረድተዋታል። እውነቱ ለመናገር ከቅመሟ ጋር ያ ሁሉ ሰጣ ገባ ገብተዋል። ግን ያንንን ነገር አልተረዳችም ጭራሽ። በቃ ስለሱ ማሰብ ምናምን ነገር ነው የመጣችው እያወራች የነበረው ማለት ነው። ይሄ እውነት ፍቅር ቢሆን እውነትም አብሳላት አፍቅራው ከሆነ ማርያምን የምታፈቅሩትን ሰው ግዴታ የኔ መሆን እንዲሆን አትጠብቁ። ምክንያቱም እህል ውሃችሁ ስላልሆነ ማለት ነው። ግን ያፈቀራችሁትን ሰው ሲደሰት እናንተ አስደስታችሁ ያፈቀሩት ሰው መኖር ማለት ነው። ፍቅር ምንድን ነው? ራሱ መኖር ነው አይደለ? ስለዚህ የእሱን ደስታ የእሱን መለወጥ የእሱን እንጃ ሊያስደስታችሁ ይገባል። አሁን በዚህ ሲቹዌሽን እውነት ብታፈቅረው አብሳላት ትመጣ ነበረ? አትመጣም። ደስታቸው ተመልሶ እንደዛ ሆነው ስታይ የእሱ ደስታ እሷን ሊያስደስታት ይገባ ነበረ። ጭራሽ ምንድን አለችው? ልረሳው አልቻልኩም አገናኘኝ አለችው ትላንትና። ዛሬ ቅመሟ ጠራቻት ለመምከር ነበረ፣ ግን ከእነሱ ጋር እንድትቀጥል ነው የነገረቻት። በመሀልም ብሩክ መጣ፣ አልተናገረችም፣ ወጣች ማለት ነው። እንዲህ ነው የምትዋረዱት። በማትፈለጉበት ቦታ ስትገኙ እንዲህ ትዋረዳላችሁ። ማርያምን ሴቶች፣ አንዳንድ ሴቶች መቤቴን በጣም ነው የሚያነድዱኝ። ራሳቸውን አውርደው የሌላውም ሴት ያወርዳሉ፣ ያስንቃሉ። እንዲህ አንቺ የምር በስማም እናንተ ላይ መደረግ የማትፈልጉትን ነገር ለምን ታደርጋላችሁ ሰዎች ላይ? እና በጣም ነው የሚከብደው። ቅመም የኔ ቆንጆ ካሁን በኋላ ከብሩክ ጋር ምንም ሰጣ ገባ መግባት የለም። ብሩክም ልክ ነው።
አታግኛት። እሱ ያለበትን ምክንያት ይኖረዋል። ምክንያቱም ከዚህ በፊት ብዙ ለፍቷል፣ አልተረዳችውም። እልህ ውስጥ ነው የገባችው፣ የባሰ ማለት ነው። አሁን እሷ ቅመምዬ የኔ ቆንጆ የምትመከርም ሰው አይደለችም። ኦዲየንስ ቅመሟ ይቅርታ ጠይቂ ብለው ያ ሁሉ እያልዋት ያለው ለምንድነው? ይቅርታ እንድትጠይቅ ነው እንጂ ከእናንተ ጋር እንድትቀጥል አይደለም። እና ይሄን ነገር አትስሚያት። እየሰማ እየተስማማሽም አይደለም፣ ግን ሀሳቧ እኔ ጥሩ ነው ብዬ አላስብም። በቃ እሷን በርቋ የራሷ ህይወት መምራት ትችላለች። ብቻ ያው እኔ ጥሩ ነው ብዬ አላስብም ማለት ነው። ሶ በዚህ በኩል ሁለታችሁም ልክ ናችሁ። አንቺም እንደ ሴትን የተረዳሻት ለመምከር ነበረ፣ አልሆነም። ብሩኬንም ልክ ነው። በቃ ብዙ ነገርን ህይወቴን ተበጥብጠዋል። አሁንም ላገኛትም አልፈልግም ልታገኛትም አልፈልግም ብሏል። ልክ ነው ቅመምዬ የኔ ቆንጆ። በቃ መጀመሪያ ሁለታችሁ አውርታችሁበት ከዚህም በኋላ ማለት ነው የሆነ ሰንበዴ ስታገኙ ሁለታችሁ ተነጋግራችሁ ጨርሳችሁ ነው ማግኘት አለባችሁ። እሱም በራሱ ወይ አንቺም በራስሽ ወይ ማንም ሰው መገናኘት የለባችሁም ከዚህ በኋላ። ትምህርት ይሆናችሁ። ባለፈውም እዩን ሲያገኛት የራሷ ሴታፕ አድርጋ አይደለ ወጥመድ ውስጥ የከተተችው። እሱም ያገኛት በራሱ መንገድ ህይወታችን እየበጠበጠችው ስለነበረ የመጨረሻ ጊዜ አግኝቻት ለማስተካከል ነበረ ብሎ ነበረ። ግን እንደ እንትን ተረድተዋት ማለት ነው። ግን ደግሞ ምንድን ያደረገችው እሷ ሴታቧን ወጥመድ ውስጥ ነው የከተተችው ማለት ነው። አሁንም ቅመምዬ የኔ ቆንጆ የኔ እናት ሁለታችሁም ትችላላችሁ፣ በቃ ባጭሩ ማለት ነው። እና ቅመም ዛሬ 2000 ይቀራታል ማለት ነው። 300,000 ለማስገባት ነው ዛሬም በቅመሟ ቤት የተለቀቀው። ወደፊት 300,000